ሰላም እንዴት ናችሁ? የዛሬ አይሲቲያንስ ፋሚሊ ይሄ የመጀመሪያው ሲሪየሳችን ይሆናል። ዩቲዩብ ላይ የምንጀምረው የመጀመሪያው ሲሪየስ ነው። እስከ 10 ሲሪየሶች አንድ ላይ ለመልቀቅ ሞክራለሁ። ይሄ የመጀመሪያው ፓርት 1 የመጀመሪያው ሲሪየስ ነው። ስለ ፎሬክስ ቤዚክ ነገር ማታውቁ ካላችሁ ይሄን ቪዲዮ አይታችሁ እንድትረዱ ነው። ፈርስት ኦፍ ኦል የምንጀምረው ከምንድነው? ፔጅ 1 ምን ይላል? ዘ ፋውንዴሽን ኦር who moves the market። ይሄ ማርኬት ማን ነው የሚያንቀሳቅሰው? who moves the market ይላል። ማን ነው የሚያንቀሳቅሰው? ጥያቄ። ሶ አንደኛ ምንድነው? ዘ ሪቴል ትሬደር ወይም ዘ ፊሽ ምንላቸው እኛ ማለት ነው። ላይክ ሪቴል የሚባሉት ትሬደሮች ላይክ ግለሰቦች ይሄ ማርኬት ፎሬክስ ማርኬትን ሊያንቀሳቅሱት ይችላሉ ማለት ነው። ኖርማል ሰው ላይካስ ማለት ነው። እና ኦልድ ስኩል እንደሚሉት ምን ይባላል? ትሬንድ ላይ የሚጠቀም ሰው ላይክ አርኤስአይ ሰፖርት እንደዚህ ስትራቴጂዎች እያሉ ከፋፍለን የምንጠቀመው ሪቴል ትሬደሮች እንባላለን። እና ፕሮብሌሙ ምንድነው? ሪቴል የመሆን ፕሮብሌም ስንል እዚህ ጋር ቢግ ባንክስ ናው ኤግዛክትሊ ዌር ዚስ ትሬደር ፑት ዜር ስቶፕ ሎስ። ትላልቅ ባንኮች ወይም ኢንስቲትዩሽኖች የሪቴል ትሬደሮችን ስቶፕ ሎዝ የቱ ጋር እንደሚያስቀምጡ ሳይኮሎጂካሊ የማወቅ ፕሮባቢሊቲ ወይም ችሎታ አላቸው ማለት ነው። ቤዝድ ኦን ፕራይስ ማለት ነው። ይሄን በዚህ ኢሜጅ እንደምትረዱት ማለት ነው። እዚህ ጋር ሪቴል ትሬደሮች እንደዚህ ፓኒክ እያደረጉ ባሉበት ሰዓት ጀስት ኢንስቲትዩሽኖች ጀስት ሃንት ነው የሚያደርጉት ማለት ነው። ሶ ሁለተኛው ደግሞ ስማርት መኒ ኦር ዘ ሻርክስ ምንላቸው እዚህ ጋር እንደምናያቸው ስማርት መኒዎች ናቸው። ይሄን ማርኬት የሚያንቀሳቅሱት ላይክ ሴንትራል ባንክስ ኢሲቢ እንደሚባለው ለምሳሌ ዩሮፒያን ሴንትራል ባንክ አለ፣ ፌድ አለ። ላይክ እነሱ ሊያንቀሳቅሱት ይችላሉ ማለት ነው። ሁለተኛ ደግሞ ማን ያንቀሳቅሷል ምንለው ኦር እነዚህ እንዴት ያንቀሳቅሱታል ምንለው እነሱ ትሬንድ ላይንን አርኤስአይን አዩ ኢንስቲትዩሽኖች ላይ ሊኩዊዲቲ እና ታይም ነው የሚያዩት ወይም ማርኬት ላይ ያለ ቮሊዩም እንዴት ይንቀሳቀሳል የሚለውን ነገር ነው የሚያዩት ማለት ነው። ኢንስቲትዩሽኖች ጎላቸው ምንድነው? እንደ ሪቴል ትሬድ ጎላችን ምንድነው? እኛ እንደ ሪቴል ትሬድ ማቆም አለብን እና ስማርት መኒዎችን ፉትፕሪንት ተከትለን አብረናቸው ትሬድ ማድረግ አለብን የሚለው ጎላችን ነው ማለት ነው። እና ሌላኛው ደግሞ ካንድልስቲክ አናቶሚ የሚባል ነገር አለ። እዚህ ፎሬክስ ማርኬት ላይ ሲመጡ ካንድልስቲኮች እያንዳንዱ ካንድልስቲክ ኦፕን አለው፣ እዚህ ጋር ኦፕን አለ፣ ክሎዝ አለው፣ ቦዲ አለው፣ ዊክ አለው፣ ናሬቲቭ አለው ወዴት እንደሚሄድ የሚገልጽልን። ሶ እዚህ ጋር እንደምታዩት በኢሜጁ ማርኬት ቡሊሽ ከሆነ ኦፕን ፕራይሱ የሚሆነው ከታች ነው የሚጀምረው ኦፕን ፕራይስ። ከዛ ሎወር ፕራይሱ እቺ ናት። ከዛ ቦዲው ይሄን ይመስላል። እቺኛዋ ቦዲዋ ናት የማርኬት የቡሊሽ ካንድሉ ማለት ነው። ክሎዝ ፕራይሱ እዚህ ጋር ክሎዝ ያደረገበት ነው። ሃይ ፕራይሱ ደግሞ ሴትል የተደረገው እዚህ ጋር ነው። ቤሪሽ ከሆነ ደግሞ በተቃራኒው ክሎዝ ፕራይስ እዚህ ጋር ይሆናል፣ ኦፕን ፕራይስ ሃይ ላይ ይሆናል። ሃይ ፕራይስ ደግሞ ከሱ ከኦፕኑ ሃይ ቦዲው ይሄው እዚህ ጋር እንደምታዩት ሎወር ፕራይሱ እዚህ ይሆናል ማለት ነው። ስለዚህ የካንድልስቲክ አናቶሚ ይሄን ይመስላል ማለት ነው። ሌላ ደግሞ ዘ ኦንሊ ሩል ምንለው ወይም ባይ ሎ ሴል ሃይ ተብሎ እንደሚነገረው እንደምንሰማው በእኛ በአይሲቲ ትሬደሮች ምን እንላለን? ፕሪሚየም እና ዲስካውንት የሚባል ነገር አለ። ኢኩሊብሪየም ዞን የሚባል አለ። ከሱ በፊት ማወቅ ያለብን ማርኬት ለምሳሌ እንደዚህ እየሄደ ባለበት ሰዓት ጀስት ይሄ ቦታ ምን ይባላል? ለማርኬቱ ኢኩሊብሪየም ፖይንት ይባላል። እዚህ ጋር ያለበት ቦታ ኢኩሊብሪየም ፖይንት ይባላል። ሶ እኛ መሸጥ መግዛት የምንችለው የቱ ጋር ነው? እዚህ አካባቢ ለማርኬቱ አሁን እዚህ ያለበት ቦታ ፕሪሚየም ዞን ይባላል። እዚህ ያለበት ቦታ ከዚህ በታች ከሆነ ደግሞ ዲስካውንት ዞን ይባላል። ሶ መሸጥ የምንችለው እዚህ ፖይንት ላይ ነው። እንደዚህ እንሸጣለን። ሲመጣ ደግሞ መግዛት የምንችለው ከዚህ ከዲስካውንት ዞን ነው። አራውንድ ዲስካውንት ዞን መግዛት እንችላለን ማለት ነው። ሶስተኛው ይሄን ይመስላል ላይክ ዚህ ኢሜጁ ላይ እንደምታዩት ማለት ነው። ስማርት መኒዎች ይሄን ነው ተግባር የሚያደርጉት። ሶ አራተኛው ደግሞ ሊኩዊዲቲ ወይም ማርኬት ላይ እንደ ፊውል የሚታይ ነገር ነው። ምን አለ ሊኩዊዲቲ? ሶስት አይነት ሊኩዊዲቲዎች አሉ ወይም ሁለት አይነት ብለን መክፈል እንችላለን። ጠቅለል ስናደርገው ግን ኤክስተርናል እና ኢንተርናል የሚባል አለ። እነሱን ወደ ሌላኛው ሲሪየስ ላይ እናያቸዋለን። ግን ለአሁኑ ባይ ሳይድ ሊኩዊዲቲ እና ሴል ሳይድ ሊኩዊዲቲን እንይ። ባይ ሳይድ ሊኩዊዲቲ የምንለው የሚገኘው ምን ላይ ነው? ኦልድ ሃዮች ላይ። ለምሳሌ ማርኬት እንደዚህ አይነት ሞመንተም እያዘ ከሄደ
ኦልድ ሃይ የሚባለው ባይ ሳይድ ሊኩዊዲቲ ማለት እቺኛዋ ቦታ ናት ማለት ነው። ሴል ሳይድ የምንለው ደግሞ ኦልድ ሎዎች ማለት እዚህኛዋ ቦታ ይሄ ሴል ሳይድ ነው። ይሄ ባይ ሳይድ ሊኩዊዲቲ ነው። ማርኬት ሞር ፕሮባብሊ ሴል ሳይድ ወስዶ ወደ ባይ ሳይድ የሚሄድ አቅም አለው ማለት ነው በዚህ ሲናሪዮ ላይ። እዚህ ጋር በኢሜጁ እንደምታዩት እንደዚህ ገልጽልናል ማለት ነው። ኦኬ ይሄን ይመስላል አልቋል። ይሄን ይመስላል። ይሄ የመጀመሪያው ሲሪየሳችን ፓርት 1 ፓርት 2 እንድቀጥል የምትፈልጉ ካላችሁ ኮሜንት ላይ ፓርት 2 ብላችሁ ጻፉ ጋይስ። ቴንክ ዩ። የቀጣይ ሰው ይበለን ማለት ነው። ቴንክ ዩ